ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ያላችሁ? እኔ በጣም ደህና ነኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። እንዴት ናችሁ? ረመዳን እንዴት ነው? እንዴት ያዛችሁ ማለት ነው። እና ዛሬማ ያው እኔ ረመዳን ከገባ በኋላ ከሚዲያ ጠፍቻለሁ። የገባሁም አይደለም ዛሬ ራሱ ግድ ስለሆነብኝ ነው የገባሁት። እውነቴን ነው የምላችሁ። እናማ ያው ሩታ ሃይማኖቷን ቀየረች ምናምን የሚል ሰው አይጠፋም። በነገራችን ላይ አሁን ሁለታቸው የያዙትን ነገር በጣም የሚያስጠላ ነገር ነው። እውነቴን ነው የምላችሁ ማለት ነው። ፍቅርን ከፉፉ ጋር ተለያይታለች በቃ ብለን ስንል አሁን ደግሞ እሷ ሙስሊም የሆነን ወንድ አፈቀርኩ ብላ መታለች ማለት ነው። እና ጥግሽ ነው ያዥ። እውነቴን ነው የምልሽ። እና በጣም ነው የምታስጠሉት ሁለታችሁ ማለት ነው። እሱ ራሱ አይበስም እንደ በረመዳን ምድር ከሴት ጋር ይጎራረሳል። ውሸት ደግሞ ፍቅረኛው እንደሆነ ምናምን ነገር አያስመስሉ ቪዲዮ ይሰራል። እና አንተ ምኑን ጾምክ ማለት ነው? እና ምኑን ጾምክ? እና በጣም ነው የሚያሳፍረው። እውነቴን ነው የምላችሁ። እና እንደዚህ ከሀጅ ነቢ ሴት ጋር ተቀምጣ ስትጎራረስ ለዛውም ደግሞ በውሸት እንዳፈቀርካት ምናምን ነገር አስመስለ ስታወራ እሷስ ታውራ ይሁን ጾመኛ አይደለችም። እሱን ግን ጾመኛ ነው፣ ሙስሊም ነው እንግዲህ። እና በጣም ነው የምታሳፍሩት በዚህ አጋጣሚ ማለት ነው። እና ስለደበረኝ ነው እንጂ በእናንተ ቪዲዮ መስራት ምናምን ነገር አልፈልግም። ለዛም ነው እኔ ከሚዲያ ርቅ ያለው በአሁኑ ሰዓት። ታውቃላችሁ ምንም ነገር መናገርም አልፈልግም። እና ስራችሁ ደስ አይልም። በጣም ነው የሚያስጠላ። እውነቴን ነው የምላችሁ። እና ፉፉና ፍቅር ያው ፍቅር ክርስቲያን ነች፣ ፉፉ ሙስሊም ነው። እንዴት እንደዛ ነገር ያደርጋል? ሙስሊምና ክርስቲያን እንዴት ይፋቀራል? ምናምን ነገር ተብሎ ብዙ ነገር ተወርተዋል። እኔ ራሱ በውስጤ በጣም ደስተኛ ነበርኩ። በጣም ነበር የምናደደው እውነት ለመናገር ማለት ነው። አሁን ደግሞ የሷ ስናል ገና እችኛው ሲቀጥል ደግሞ ከብርሽኛው አብረው እንዳልነበሩ እና ፍቅረኛሞችም እንዳልነበሩ ሽማግሌን ተላከ የተባለ ድራማ እንደነበረ ሁላችንም የምናውቀው ነገር ነው። ገባች አረዳ? አሁንም እኮ ከዚህ ልጅ ጋርም ራሱ እኮ እየተሰራ ያለው እኮ ድራማ ነው እንጂ የእውነት ፍቅረኛው ሆና ምናምን ነገር እኮ አይደለም። ግን በአሁኑ ሰዓት እንደዚህ አይነት ውሸት ለምን አስፈላጊ ቢቀርስ? ሁለተኛ ነገር ደግሞ በቃ ሲጎራረሱ ምናምን እዛ ጋር ተቀምጠው በጣም ነው የሚያስጠላው እውነት ለመናገር ማለት ነው። እና ከሀጅ ነቢ ሴት ጋር መራቅ ላይ አለበት። እና በጣም ነው ያስጠላኝ እውነቴን ነው የምላችሁ። እና ተው አትጥፋው። ለማንኛውም በቃ ከአብርሽ ጋር እንግዲህ አብርሽ ጋር በኋላ ያው እንደማይፈልጋት ነግረዋታል። ያው እሱም ደግሞ ያው በፊትም እንደማይፈላለጉ ያሷ ነበረች የምትፈልገው። ሁላችንም የምናውቀው ነገር ነው ይሄ ማለት ነው። እሷ በጣም ነው የምትወደው፣ በጣም ነው የምትፈልገው የነበረው። እሱ ግን እንደማይፈልጋት እንደማይወዳት ነበረ ሁሌም ሲናገረ ነበረው ማለት ነው። ነው የምላችሁ። ያው በቪዲዮ ላልተናገረም ብላችሁ የምትዘሉ ሰዎች አላችሁ። አላለመቻለ አልፈልጋትም መቻለ ምናምን የምትሉ ማለት ነው። የግድ እኮ በቪዲዮ እኮ አይደለም ወጥቶ ማውራት ያለበት። ገባችሁ? በቪዲዮ ብቻ አይደለም እና ያስታውቅበት ነበር ማለት ነው። እና ለማንኛውም ብዙ ማውራት አልፈልግም። ስለዚህ ይሄ ነገር ልቃወም ነው የመጣሁት ማለት ነው። ልቃወም ነው የመጣሁት። እውነቴን ነው የምላችሁ። አስቀምጠው ሆነ አትጥፋው። እና እኔ ቆንጆች መልካም ረመዳን ይሆንላችሁ። መልካም የጾም ጊዜ ይሆንላችሁ። መልካም የኢባዳ ጊዜ። አሁን ደግሞ መታችሁ የምትሳደቡ አጠፉም እኮ። እኔ እኮ ስለደበረኝ ነው የመጣሁት።